በበፊቱና ባሁኑ መካከል የገባ አንድ ነገር ልዩነትን ይፈጥራል ማለት ነው። አልቃ አንድ ነገር ገብቶ የበፊትና ያሁኑ ልዩነት የፈጠረ ነገር ሲኖር ሰዎች ቢፎርና አፍተር እያሉ ያመጣል። ጳውሎስ በኤፌሶን ምዕራፍ 2 ላይ እንደዚሁ ነው የሚላቸው። በበፊትና ባሁን መካከል የገባ ነገር አለ። በበደላችሁ በኃጢአታችሁ ሙታን ነበራችሁ። ኃጢአት ስንሰራ አይደለም እኛ ኃጢአተኞች የሆነው ይለናል። እኛ ከፍጥረታችን ነው የተበላሸ ነው። በበፊትና ባሁን መካከል የገባ ነገር አለ። ፍላጎታችን በሙሉ ካርናል ነበር፣ ስጋዊ ነበር። የቁጣ ልጆች፣ የአመፅ ልጆች፣ የማይታዘዙ ልጆች፣ የዲያብሎስ ልጆች። የእግዚአብሔር ፍቅር የተገለጠው በሌላ በምንም አይደለም፣ ልጁን ኢየሱስ ክርስቶስን በመስጠት ነው። ዛሬ እኛ ክፉ ማድረግ አቃተን፣ መልካም ማድረግ የህይወታችን ዘይቤ ሆነ። ለምን? መልካሙን ለማድረግ በክርስቶስ ኢየሱስ ተፈጥረናል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። እኔ መጋቢ ዳንኤል ዋለልኝ ነኝ። ዛሬ ደግሞ ወደ እናንተ የመጣሁት ባላንስድ ላይፍ የተሰኘው ወይም ሚዛናዊ ህይወት የተሰኘው ዝግጅታችን ነው። በዚህ ዝግጅት የእግዚአብሔርን ቃል እንካፈላለን። አይረሴ በሆነ መልኩ የእግዚአብሔርን ቃል ወደ እናንተ የምናቀርብበት ዝግጅታችን ነው። ዛሬ የእግዚአብሔርን ቃል ከኤፌሶን ምዕራፍ 2 ከ1 እስከ 10 ያለውን ነው የምንመለከተው። በርዕስ ደረጃ በፊትና አሁን ወይም ቢፎር ኤንድ አፍተር ብለን እንመለከተዋለን ማለት ነው። እንግዲህ ምዕራፍ 2 ከ1 እስከ 3 ስለ በፊት ህይወት፣ ስለ ድሮ ህይወት፣ ስለ ነበርንበት ህይወት ከክርስቶስ በፊት ማን እንደነበርን የሚያሳይ በማንበብ እንጀምረዋለን። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። እንግዲህ በተከታታይ በፊትና ነበርን የሚል ቃል እንመለከታለን ማለት ነው። ከዛ ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማይ ስፍራ ከእርሱ ጋር አስቀመጠን ይላል። እንግዲህ ይሄ ዘመን ሁላችንም እንደምናውቀው ስለ በፊትና ስለ አሁን ቢፎር ኤንድ አፍተር የሚል ብዙ ነገሮች የምናይበት ዘመን ነው። ብዙ ሰዎች በፊትና በአሁናቸው መካከል ልዩነት እንዳለ ሲነግሩን እንመለከታለን። ለምሳሌ ያክል ስፖርት የሚሰሩ ሰዎች ስፖርት ከመጀመራቸው በፊት የነበራቸውን የሰውነት ክብደትን የሰውነታቸውን የሚያሳይ ፎቶ ይነሱና ከዛ ከስፖርት ከጀመሩ በኋላ ደግሞ ያለውን ደግሞ ለውጥ ያሳዩናል። አንዳንዶች ደግሞ ዳይት ይጀምራሉ። ዳይት ከመጀመራቸው በፊት የሰውነት ክብደታቸውን፣ የጤናቸውን ሁኔታ፣ የተለያየ ነገሮችን ለማስተካከል የፈለጉትን ነገር ይሰጡና ከዛ በኋላ ደግሞ ዳይት ከጀመሩ በኋላ ደግሞ ሰውነታቸው ላይ የተከሰተውን ክስተት፣ ሰውነታቸውን ቅርጽ፣ ቦርጭ ከሆነ የጠፋውን፣ በሽታ ከሆነ የቀነሰውን እየተመለከቱ ከጀመሩት ዳይት ወይም የምግብ ስነስርዓት የተነሳ የመጣውን ለውጥ ያሳዩናል። አንዳንዶች ደግሞ በፊት ላይ ይታመሙ የነበሩ መድኃኒት ከጀመሩ በኋላ ከዚህ መድኃኒት በኋላ እንደዚህ ሆንኩኝ ይላሉ። አንዳንዶች ደግሞ አሁን ላይ እንደምናውቀው ንቅለ ተከላ አለ። ከንቅለ ተከላ በፊት ራሰ በረሃ የሆነውን ጸጉራቸው መላጣ የሆነውን ራሳቸውን ያሳዩናል። ከዛ ከንቅለ ተከላ በኋላ ደግሞ ጸጉራቸው በቅሎ ያሳዩናል። ብዙ በበፊትና በአሁን መካከል ጣልቃ አንድ ነገር ገብቶ የበፊትና የአሁኑ ልዩነት የፈጠረ ነገር ሲኖር ሰዎች ቢፎርና አፍተር እያሉ ያመጣል። በፊት ብለን የምናስታውሳቸው መንደሮች አሁን እየተረሱ እየመጡበት ያለበት ሁኔታ እናያለን። ለምን? በአዲስ እየተተካ ስለምናይ ማለት ነው። ወይም ደግሞ እየፈረሱ ስናያቸው በፊት የነበረን ትዝታ ይሆናል፣ አሁን ደግሞ ሌላ ይተካል። ስለዚህ በበፊቱና በአሁኑ መካከል የገባ አንድ ነገር ልዩነትን ይፈጥራል ማለት ነው። ጳውሎስ በኤፌሶን ምዕራፍ 2 ላይ እንደዚሁ ነው የሚላቸው። በበፊትና በአሁን መካከል የገባ ነገር አለ። እንግዲህ እንደነገርኳችሁ ለምሳሌ ስፖርት የሚሰራ ሰው በፊት ስፖርት ከመስራቴ በፊት
ጤነኛ አልነበርኩም፣ ሰውነቴ እንዲህ ነበር፣ ቦርጫም ነበርኩ፣ ፓክ የለኝም፣ ጡንቻ የለኝም ይልና ግን ይልና አሁን ደግሞ እንደዚህ ነኝ በማለት ግን ብሎ የትላንቱን አፍርሶ ይነግረናል። ዳዊትም የጀመረ ሰው ዳዊት ከመጀመሪያ በፊት ጤነኛ አልነበርኩም፣ ድካም ይሰማኛል፣ የልብ ምቴ እንዲህ ነበር፣ የደሜ መጠን የስኳር መጠን ይለንና ግን ዳዊት ከጀመርኩ በኋላ እንደዚህ ሆንኩኝ ይለናል። ብዙ ሰው ግን ብለው የሚያስቀምጡት በመካከል የገባ ነገር ሲኖር እሱ የበፊታቸውና የአሁናቸው ልዩነት የፈጠረ ነገር እንደሆነ ግን በማለት ያ ክፍተት ውስጥ የገባውን ነገር ያስቀምጡልናል። መጽሐፍ ቅዱሳችንም በዚህ በኤፌሶን ምዕራፍ 2 ላይ የሚናገረው በፊት እንዲህ ነበራችሁ በፊት ነበራችሁ እያለን ይመጣና ቁጥር 4 ላይ ግን ስንደርስ በጣም አስደሳች ነገር ይነግረናል። ያ የነበረውን ህይወት የበፊቱን ህይወት የሻረ ግን የሚባል አንድ ክስተት ይነግረናል። እሱም ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን ብሎ በበፊቱና በአሁኑ መካከል ጣልቃ የገባ ክርስቶስ እንዳለ ይነግረናል። እና ይህንን በፊት የነበረውን ህይወታቸውን ሲነግራቸው ጳውሎስ እንግዲህ ለአሕዛቦቹ ለነበሩት ለኤፌሶን ሰዎች ሲነግር ከዛ ደግሞ እኛም ሁላችን ብሎ ደግሞ ራሱንም ጠቅልሎ በምን አይነት የህይወት ስርዓት ውስጥ እንደነበረ ሁላችንም በበደላችን በኃጢአታችን ሙታን እንደነበርን ከዛ ደግሞ ሙታን መሆናችን ብቻ ሳይሆን ደግሞ በአየር ላይ ስልጣን እንዳለው አለቃ ፈቃድ ምንመላለስ እንደነበርን ይህም ብቻ ሳይሆን ደግሞ የስጋችንን ምኞት እየፈጸምን የምንኖር እንደነበርን ይህም ብቻ ሳይሆን ደግሞ ከፍጥረታችን የቁጣ ልጆች እንደነበርን እነዚህ ነበርን በማለት ይነግረናል። እንግዲህ የመጀመሪያው ነበራችሁ የሚለን በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ ለሰማይ ለእግዚአብሔር ምላሽ የማትሰጡ እግዚአብሔርን የማታስደስቱ ሙታን ነበራችሁ በማለት ይነግራል። እንግዲህ ስለ ኃጢአታችን ወይም ስለ ቁጣ ልጅነታችን ሲነግረን ኃጢአት ስንሰራ አይደለም እኛ ኃጢአተኞች የሆንነው ይለናል። ወይም እኛ የተበላሸ ነገር ወይም እግዚአብሔር የማይወደውን ነገር ስናደርግ አይደለም እኛ የተበላሸ ነው። እኛ ከፍጥረታችን ነው የተበላሸ ነው። ኃጢአት በማድረግ አይደለም ኃጢአተኛ የሆንነው። ስንጀምርም ኃጢአተኞች ስለሆንን ነው ኃጢአትን ያደረግነው በማለት በበደላችን በኃጢአታችን ሙታን ነበር። ልክ ዳዊት እንደተናገረው ማለት ነው። ከእናቴ ማህፀን ጀምሮ በኃጢአት ተወለድኩ በኃጢአት ተጸነስኩ እንዳለ ምን ማለት ምንም ነገር ሳያደርግ ነገር ግን ፍጥረቱ ራሱ የቁጣ ልጅ መሆኑን አመፀኛ መሆኑን ኃጢአተኛ መሆኑን ባይ ኔቸር እሱ ራሱ ዳዊት ኃጢአተኛ ነኝ ብሎ ነው የጀመረው። እና እኛም ሁላችንም በተፈጥሮ በፍጥረታችን ከአዳም ጀምሮ የወደቀ ሰው ስለሆነን ሁላችንም በፍጥረታችን ኃጢአተኞች ሆነን መጽሐፍ ቅዱሳችን ያስቀምጠናል። ስለዚህ ነው ሲነግረን በበደላችሁና በኃጢአታችሁ ሙታን ነበራችሁ በማለት ለእግዚአብሔር ምላሽ የማትሰጡ እግዚአብሔርን የማታስደስቱ ነበራችሁ በማለት ያስቀምጥልናል። ይህም ብቻ ሳይሆን ደግሞ በእነርሱም ይላል በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። ሁለት ነገር እዚህ ጋር ይናገራል። አንደኛው የዓለምን ኑሮ ይለናል። በዓለም ኑሮ የዓለምን ዘይቤ እየተከተላችሁ የዓለምን ስርዓት እየተከተላችሁ አስተሳሰባችሁ የህይወት መዋቅራችሁ የህይወት እሳቢያችሁ ዘይቤያችሁ ነገሮችን የምታዩበት ንጽረተ ዓለማችሁ ሁሉ ዓለም የቀረጸላችሁ ነበር። ስለ ትዳር ብታስቡ እንደ ዓለም ነው የምታስቡት። ለምን? ከክርስቶስ በፊት እናንተ የዓለምን ስታንዳርድ ነበረ የምትከተሉት። እጮኝነት የምታስቡ ዓለም የቀረጸችውን እጮኝነት ወይ በፊልም ያያችሁትን ወይ በልብ ወለድ ያነበባችሁትን ወይ ደግሞ እናንተ የወደቁ ሰዎችን አይታችሁ የቀናችሁባቸውን እነሱን ነው እንጂ የምትከተሉት በክርስቶስ ኢየሱስ የዳነው ሰው ሊኖረው የሚገባውን የትዳርን ህይወት የእጮኝነትን ህይወት አልነበረም። በዓለም እንዳለው ሲስተም ነው። ዓለም የራሷ መዋቅር አላት፣ የራሷ ሲስተም አላት። ምክንያቱም የወደቀውን ዓለም የሚያስተዳድረው የጨለማው ኃይል ዲያብሎስ ሰይጣን ስለሆነ እሱ በቀረጸው የህይወት ስርዓት ነበረ የምትመላለሱት በማለት የህይወት ዘይቤያችን የነበርንበትን የህይወት ዘይቤ ሲነግረን እጅግ አስከፊ የሆነ የዓለምን ስርዓት የምንከተል እንደሆነ ይነግረናል። ይህም ብቻ ሳይሆን ደግሞ በአየር ላይ ስልጣን ያለው አለቃ እንደነበረን
የሚገዛን የሚመራን የሚያስወጣን የሚያስገባን የልባችንን ፈቃድ ሳይሆን የልቡን ፈቃድ የምንፈጽምለት በአየር ላይ ስልጣን ያለው አለቃ ፈቃድ ትፈጽሙ ነበር በማለት የምንመላለሰው እንዴት ባለ በጨለማው ዓለም ስርዓትና በጨለማው ዓለም ገዢነት ውስጥ ወድቀን የበታችነት ስሜት ውስጥ ወድቀን ሰይጣን እንደፈለገ የሚገዛን የነበረን ሰዎች መሆናችንን ይነግረናል። ይህንን ብቻ አይደለም፣ ዓለም ሰይጣን ብቻ ሳይሆን ስጋችሁ፣ ይሄ የወደቀው ስጋችሁ ደግሞ እኛም ሁላችን ይላል የስጋችንን ምኞት የልቦናችንን ፈቃድ እያደረግን በስጋችን ምኞት እንኖር ነበረ። ምንፈጽመው የወደቀውን የቆሸሸውን ያደፈውን ከእግዚአብሔር ዓለም ውጭ የሆነውን ነገር የሚናፍቀውን የስጋችንን ምኞት ኃጢአትን በመከተል የሚረካውን ኃጢአትን የሚፈልገውን የወደቀውን የልቦናችንን መዋቅር ተከትለን ነበረ የምንሄደው። ፍላጎታችን በሙሉ ካርናል ነበር፣ ስጋዊ ነበር። ኃጢአት የሚሸት ወደ ኃጢአት የሚነዳ ማንነት በተፈጥሯችን ነበረን በማለት እንዴት የነበርንበትን ህይወት ይነግረንና ይሄም ይለናል ከፍጥረታችን የቁጣ ልጆች ነበርን በማለት የማን ልጆች ብሎ ይነግራል? የቁጣ ልጆች። ልጆች የሚለውን ቃል ስትመለከቱት እዚሁ ምዕራፍ 2 ላይ በተለያየ መልኩ ያስቀምጣል። የማይታዘዙ ልጆች ይላል። እግዚአብሔርን የማይታዘዙ ልጆች የሚኖሩበትን የልጅነት መስፈር ሲነግረን የዲያብሎስ ልጆች እንደሆኑ ይነግረናል። የማይታዘዙ ልጆች የቁጣ ልጆች በማለት ይገለጻሉ እነሱ። ያን ብቻ ሳይሆን ደግሞ በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንን ፈቃድ እየፈጸምን ስለሚል እነዛ ልጆች የራሳቸውን የስጋቸውን ምኞት የስጋቸውን ፈቃድ የሚፈጽሙ እንደነበሩ ይነግረናል። ይሄ ልጅነታችን ጭምር የነበርንበት ልጅነት የእግዚአብሔር ልጅነት እንዳልነበረ በክርስቶስ ኢየሱስ ኤፌሶን 1:5 ላይ እንደሚናገረው በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። በክርስቶስ ሥራ ነው እኛ የእርሱ ልጆች የሆነው እንጂ አስቀድመን የነበር የቁጣ ልጆች፣ የአመፅ ልጆች፣ የማይታዘዙ ልጆች፣ የዲያብሎስ ልጆች ልጅነታችንን የተቀየረው የክርስቶስ ሥራ የሚባለው ገብቶ ነው። በፊት የዲያብሎስ ልጆች ነበርን፣ አሁን የእግዚአብሔር ልጆች ተባለ። ለምን? በክርስቶስ ኢየሱስ በተሰራው ስራ ማለት ነው። እንግዲህ የነበርነውን ህይወትን ዘርዝሮልን ሙታን እንደነበርን የዓለም ስርዓት ውስጥ የምንመላለስ እንደነበርን የስጋችንን ምኞት የምንፈጽም እንደነበርን ሰይጣን በአየር ላይ ስልጣን ያለው አለቃ ፈቃድ የምንመላለስ እንደነበርን የቁጣ ልጆች እንደነበርን ከገለጸልን በኋላ ቅድም እንደነገርኳችሁ ግን የሚባል ነገር አለ። እነዛን ሁሉ ያፈረሰ ዛሬ ጣልቃ እየገባ በህይወታችን ላይ እንዲህ አይነት ነገር ተከስቶብኝ ነበር፣ ግን እግዚአብሔር ጣልቃ ገብቶ ይሄው እንደዚህ ሆንኩኝ፣ እንደዚህ ታምሜ ነበር፣ ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ዛሬም ፈወሰኝ፣ በክርስቶስ ኢየሱስ አዳነኝ የምንልበት ዛሬ ግን እየገባ እግዚአብሔር ጣልቃ እየገባ ግንን እየፈጠረልን ዛሬም በህይወት አለ። እዚህ ቦታ ላይ የተከሰተው ግን ምንድነው ስንል በበደላችን በኃጢአታችን ሙታን በነበረን ጊዜ እንዴት እንደዳንን ሲነግረን ነገር ግን ብሎ ቁጥር 4 ላይ ያስቀምጧል። የላይኛውን ሁሉ ሲያፈርሰው የነበርንበትን የህይወት ስርዓት ሁሉ ሲቀይረው ልክ እንደ ዳይቱ ልክ እንደ ስፖርቱ ልክ እንደ ፈውሱ ልክ እንደ መድኃኒቱ መልካም የሆነልን ጣልቃ ይገባልን የበፊቱን ያስረሳን አንድ ክስተት አለ። ምንድነው ስንል ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነን ጊዜ ከክርስቶስ ጋር ህይወትን ሰጠን ነው የሚለው። በነገራችን ላይ እኛ ያገኘነው እኛ የሰራንበት እኛ የለፋንበት ተሰጥቶን ነው በማለት ያስቀምጠ። ምንድነው የተሰጠን ስንል አንድ ነገር ያስቀምጥልናል። የእግዚአብሔርን ፍቅር ይነግረናል። ከወደደን ከትልቅ ፍቅሩ የተነሳ የእግዚአብሔር ፍቅር የተገለጠው በሌላ በምንም አይደለም። የእግዚአብሔርን ፍቅር ሰዎች ማየት የሚፈልጉ ዛሬ ባሉበት የህይወት ሁኔታቸው ላይ እግዚአብሔር ሲገለጥ አይደለም። እግዚአብሔር ፍቅሩን የመጨረሻውን የገለጠበት ጣራውን ጫፉን ያየንበት ልጁን ኢየሱስ ክርስቶስን በመስጠት ነው። ስለዚህ ይሄ ቦታ ላይ የሚነግረን ከወደደን ከትልቅ ፍቅሩ የተነሳ ያደረገው ነገር ምንድነው ስንል ልጁን ሰጠን፣ ኢየሱስን ሰጠን፣ ህይወትን ሰጠን። ይህንን ሲነግረን ፍቅሩን በሁለት መልኩ ያስቀምጥልናል። የመጀመሪያው ቁጥር 5 ላይ የምንመለከተው ነገር ግን እግዚአብሔር በምሕረቱ
ባለጠጋ ስለሆነ ይላል። እንግዲህ የእግዚአብሔር ፍቅር አንደኛው እጁ የምህረቱን ባለጠግነት ነው ያሳየን። በክርስቶስ ኢየሱስ መጥቶ በሰራው ስራ ክርስቶስ ኢየሱስ ምንድነው የተመለከተው? ምህረት የሚባለውን ነገር ነው የተመለከተው። ሁለተኛው እጁ ምንድነው የሚያሳየን ካለ ሁለተኛው እጁ የሚያሳየን ደግሞ የጸጋውን ባለጠግነት በእግዚአብሔር ፍቅር ውስጥ ያየነው በክርስቶስ መምጣት ያየነው የምህረቱን ባለጠግነትና የጸጋውን ባለጠግነት ነው። ይሄ ታዲያ ምንን ያሳየናል ካላችሁ በፊትንና አሁንን ያሳየናል። ምህረት ሁል ጊዜ የሚያወራው ስለ በፊት ነው፣ ስለ ነበርንበት ነው። ምህረት የሚያስታውሰን ከ1 እስከ 3 የነበረንን ህይወት ነው። ሙታን እንደነበርን በአየር ላይ ስልጣን ያለው አለቃን ፈቃድ የምንፈጽም እንደነበርን የስጋችንን ምኞት የምንከተል እንደነበርን የዓለምን ስርዓት የምንከተል እንደነበርን የቁጣ ልጆች እንደነበርን ከዛ ይሄን ሁሉ የኃጢአት ክምር የበደል ክምር የቅጣት ክምር ምህረት የሚባል ነገር መጣና በነፃ ተቀበለ። ምህረት ለተቀባይ ነፃ ነው፣ ለሰጪው ግን ዋጋ ከፍሎ ነው። ኢየሱስ ክርስቶስ ዋጋ ከፍሎበት ነው ምህረትን የተቀበለው። ስለዚህ ምህረት የሚያሳየን ስለ በፊት ነው። ጸጋ ምን ያሳየናል ካላችሁ በቁጥር 8 ላይ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይላል። ጸጋ የትንሣኤን ህይወት ነው የሚያሳየን። ምህረት ሙታን የነበርነውን ሰዎች ለኛ የተከፈለውን ያ የበፊቱን ህይወታችንን የምናስታውስበት እግዚአብሔር በክርስቶስ ኢየሱስ የከፈለውን ዋጋ ልጁን በመስጠት ልጁ ደግሞ ህይወቱን በመስጠት የከፈለውን ዋጋ ሲያሳየን፣ ጸጋ ደግሞ አሁን የተቀበልነውን ህይወት ያሳየናል። ማን አሁን በክርስቶስ እንደሆንን ያሳየናል። ጣልቃ ገብቶ ክርስቶስ ያ የነበረውንና የአሁኑን ህይወታችንን ልዩነት እንዴት እንደፈጠረ የሚያሳይ ክፍል ነው። ይሄ ክፍል የሚያሳየን እንግዲህ ንጽጽሩን ስትመለከት ስለ ምህረትና ስለ ጸጋ ሌላ ጊዜ ላይ እመለስበታለሁ። ነገር ግን አሁን እያየን ያለነው የበፊትና የአሁን እያለ ንጽጽር እያደረግን ስለሆነ ወረድ ብለን እንመልከተው። ቁጥር 8 ላይ ስትመለከቱት ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እንግዲህ በፊት ሙታን ነበራችሁ፣ ኃጢአተኞች ነበራችሁ፣ በጨለማው ስልጣን ፈቃድ ውስጥ ነበራችሁ፣ በኃጢአት ውስጥ ነበራችሁ እያለ የነገረን፣ አሁን ግን ከነዚህ ሁሉ ድናችኋል። በምን? ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እናንተ ያደረጋችሁት ምንም አስተዋጽኦ የለም። እግዚአብሔር በክርስቶስ ኢየሱስ በሰራው ስራ አማካኝነት ጸጋ የሚባል ነገር ተቀበላችሁ። ምህረት ኢሚዲየትሊ የሰጠን ነገር ጸጋን ነው። በምህረት የባለፈውን ህይወታችንን ይቅር ሲለን፣ በጸጋ ደግሞ አሁን የያዝነውን ህይወት እንድንይዝ ሆነናል ማለት ነው። አሁን የያዝነውን ህይወት የያዝነው በጸጋ ነው። በእኛ ጥረት፣ በእኛ ችሎታ፣ በእኛ ልፋት፣ በእኛ ህግ መጠበቅ አይደለም። በእምነት በጸጋ ድናችኋል፣ በክርስቶስ ብቻ ድናችኋል በማለት ይነግረናል። ታዲያ ከቀድሙ ጋር ሲያነጻጽርልን ወረድ ብላችሁ ስትመለከቱት እኛ ፍጥረቱ ነን ይለናል። ቅድም ከፍጥረታችን የፍጥረት ልዩነት ሁሉ ተፈጥሯል ይላል። ድሮ ከፍጥረታችን የቁጣ ልጆች ነበርን። አሁንማ በክርስቶስ ኢየሱስ እኛ ፍጥረቱ ነን። የእግዚአብሔር ፍጥረት ነን። ድሮ የቁጣ ልጆች ነበረ፣ አሁንስ የእግዚአብሔር ልጆች። ምዕራፍ 1 ቁጥር 5 ላይ ኤፌሶን ያነበብኩላችሁ ይህንን ነው። ክርስቶስ ኢየሱስ በሰራው ስራ የእግዚአብሔር ልጆች ለመሆን አስቀድመን ተወስነናል። ልጅነትን ያገኘነው በክርስቶስ። በፊትስ የዲያብሎስ ልጆች፣ የቁጣ ልጆች፣ የአመፅ ልጆች ነበር። አሁን እዚህም ቦታ ላይ የሚነግረን ሌላኛው ነገር ድሮ የምትመላለሱት የጨለማውን በአየር ላይ ስልጣን ያለውን አለቃ ፈቃድ በመፈጸም ነበር የምትመላለሱት አለ። አሁንስ እንዴት ትመላለሳላችሁ ይለናል። እንደዚህ ይላል፣ እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ድሮ የጨለማውን ስራ ነበር ምንሰራው፣ አሁን መልካም ስራ ነው ምንሰራው። ድሮ ክፉ ነበር ምናደርገው፣ አሁን መልካሙን ነው ምናደርገው። ለምን? አሁንማ ከፍጥረታችን ራሱ እርሱን እንመስለዋለን። እኛ ፍጥረቱ ነን፣ እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን በክርስቶስ ኢየሱስ መልካሙን ለማድረግ ተፈጠረን ይላል።
አሁን ፍጥረታችን አሁን ድርጊታችን ተቀይሯል። አሁን ማንነታችን ተቀይሯል። በፊትስ ማን ነበራችሁ ነው የሚለው። በፊት የነበርነውን ከ1 እስከ 3 ላይ ያስቀምጥልናል። ስለዚህ በክርስቶስ ኢየሱስ የሆነውን ነገር በማሰብ ሐሴት እንድናደርግ የወጣንበትን ነገር በማሰብ ምሕረቱን በማሰብ አሁን ደግሞ የተቀበልን አሁን እንኳን መልካም የምናደርገው በጸጋው ነው ይለናል። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ካለ በኋላ ነው መጽሐፍ ቅዱሳችን የሚነግረን ማንም እንዳይመካ ከሥራ እኛ ፍጥረቱ ነንና ብሎ እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ምናልባት ይህንን ሕይወት ያላገኛችሁ ከ1 እስከ 3 ባነበብኩላችሁ አይነት የሕይወት ዘይቤ ውስጥ ያላችሁ በጨለማ ቁጥጥር ስር ያላችሁ የራሳችሁን ፈቃድ ሳይሆን የጨለማውን ፈቃድ እየፈጸማችሁ እየተጣጣራችሁ ያላችሁ ከዛ ለመውጣት በግላችሁ በሃይማኖት ስርዓት በምታውቁት ነገሮች ሁሉ በተለያየ መንገድ ከዛ እስቀንበርና እስራት ለመውጣት የምትጣጣሩ ሰዎች ካላችሁ ወዳጆቼ አትልፉ። እግዚአብሔር በክርስቶስ ኢየሱስ በሰራው ስራ ብቻ በማመን እንጂ በእናንተ ስራ ከዛ መውጣት አትችሉም። በጣም ጉልበተኛ የሆነ የጨለማ ኃይል ነው ያለባችሁ። ኃይለኛ የሆነ የሥጋ ፍላጎት ነው የያዛችሁት። የዓለም ስርዓት ነው የሚነዳችሁ። ሙታን ናችሁ። የእግዚአብሔርን ድምፅ አትሰሙ። ከዚህ መውጣት የምትችሉት ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ኃጢአት በሆንን ጊዜ በክርስቶስ ኢየሱስ ከእርሱ ጋር ሕይወትን ሰጠን ነው የሚለው። ክርስቶስ ኢየሱስን ካላገኛችሁ ይህንን ሕይወት ማግኘት አትችሉ። ስለዚህ ዛሬ ጸጋው በእምነት አድኗችኋል እንደሚል የዳነው ከጨለማው ከሰይጣን ከኃጢአት ከስጋችን ከቁጣው ከዘላለም ፍርድ የዳነው በሌላ በምንም አይደለም። ክርስቶስ የሰራውን ስራ በማመን ጸጋን ተቀበልንና ዛሬ እኛ የዘላለም ሕይወትን ተቀበልን። ዛሬ እኛ ክፉ ማድረግ አቃተን፣ መልካም ማድረግ የሕይወታችን ዘይቤ ሆነ። ለምን? መልካሙን ለማድረግ በክርስቶስ ኢየሱስ ተፈጥረናል። ስለዚህ ዛሬ የከበረ ጥሪ ያቀርብላችኋለሁ። ክርስቶስ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ በተለያየ ሃይማኖት ስርዓት ውስጥ የምትኖሩ የምታስተምሩ አገልግሎት ያላችሁ የተለያየ ሃይማኖት ስርዓት ውስጥ ገብታችሁ ኢቭን እናንተ ስኮላር የሆናችሁ በሃይማኖታችሁ ካላችሁ ሕይወታችሁ መርምሩ። እውነት ከጨለማው ስልጣን ድናችኋል? እውነት ከስጋችሁ ፍላጎት ድናችኋል? እውነት አየር ላይ ያለው ስልጣን አለቃ ፈቃድ አይመራችሁም ወይ? እውነት ከእግዚአብሔር ጋር ሪል የሆነ ፌሎሺፕ አላችሁ ወይ? ይሄ ከሌላችሁ ዛሬ በክርስቶስ ኢየሱስ አምናችሁ እሱ የሰራውን ስራ በማመን ብቻ እናንተ በመስራት ሳይሆን እናንተ እሱን በማመን ክርስቶስ ኢየሱስ ዋጋ ከፍሎልኛል ብላችሁ በማመን የእግዚአብሔር ልጆች እንድትሆኑ ይህን የከበረ ጥሪ አቀርብላችኋለሁ። ፈቃደኞች የሆናችሁ ከኔ ጋር ይህንን ጸሎት እንድትጸልዩ አበረታታችኋለሁ። ይህን ጸሎት ከጸለያችሁ በኋላ የእናንተ በፊትና አሁን ልዩነት ይመጣል። እሱም የሚሆነው በክርስቶስ ኢየሱስ ነው። አብረን እንጸልይ። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሦስተኛ ቀን ከሙታን እንደተነሣ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምሕረትና ጸጋ በተገለጸበት በክርስቶስ የቤዛነት ሥራ በማመኔ አሁን ጸድቄአለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። እንኳን ደስ አላችሁ። ይህንን ጸሎት አብራችሁን የጸለያችሁ በሙሉ ከዚህ ቀን ጀምሮ የበፊትና የአሁን የሚባል ሕይወት ትጀምራላችሁ። በፊት እንዲህ ነበርኩ፣ አሁን ግን በክርስቶስ ኢየሱስ ይህንን ሆንኩኝ ማለት ትጀምራላችሁ። አጠገባችሁ ወዳሉ ቅርባችሁ ወደሚገኙ ወንጌል አማኞች በመሄድ እውነተኛውን ቃል ወደሚያስተምሩ በመሄድ እንድትካፈሉ እናበረታታችኋለን። ያም ደግሞ ልናስተምራችሁ ጥያቄዎች ካላችሁ ልንመልስላችሁ ፈቃደኞች ነን።
ከታች በምታዩት የስልክ አድራሻ ብትደውሉልን ልናገለግላችሁ ከእናንተ ጋር ለመሆን እጅግ ፈቃደኝነታችንን እንገልጥላችኋለን። ዛሬ እንግዲህ በባላንስድ ላይፍ ወይም ሚዛናዊ ሕይወት በተሰኘው የእግዚአብሔር ቃል ዝግጅታችን ይህንን ነበረ። ሳምንት በሌላ እንገናኛለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም